አሁን ግን ኃያሉ አላህ እናንተን ሙስሊሞችን ወደኛ አመጣ። በእኛ ይጫወትና ይገዛን የነበረውን የክርስቲያን ንጉሥ አንተ አሸነፍከው፣ አባረርከው፣ ጦሩንም ደመሰስከው። ለአላህ ብለን ከአንተ ጋር ሆነን እንዋጋለን። አንተ እንኳ ብትመለስ ንጉሡ ላይ ካደረክበት የተነሳ እንደ ጥንቱ ያደርገንም፣ ኃይሉን አሟጣዋልና። ኢማሙ በሰሙት አዘኑ። አትፍሩ፣ ከኛ ጋር ተዋጉም አሏቸው። እነርሱም በውዴታ እንጂ ሲሉ መለሱላቸው። ኢማሙም ከ5 ቀን ቆይታ በኋላ ሀዲያን ለቀው ሄዱ። ከሀዲያ ሙስሊሞች ንግግር የምንረዳው ምን ያህል የስነ ልቦናዊና አካላዊ ጥቃት ሰለባ እንደነበሩ ነው። ይህን ሁሉ የበታችነትና ውርደት የተሸከሙት የእስልምና ማዕከል የሆነው መስጂዳቸው እንዳይፈርስባቸው በመስጋት ነበር። ኢማም አህመድ እብሪተኛውን የአጼ ልብነ ድንግልን ጦር አከርካሪ ባይሰብሩ ኖሮ በሀዲያ ሙስሊሞች ላይ የዚህ አይነቱ ግፍ ምናልባትም ይቀጥል ነበር። ይህም ያሳየን የሀዲያዎችን እስላምነት ለማስጣል ምን ያህል ሰቅጣጭ ተግባር እንደተፈጸመ ነበር። ኢማሙ በአፕሪል 9 1533 ዋሲዲን ተቆጣጠሩ። ቀጥሎም ትግራይን ለማጥቃት ወሰኑ። ነገር ግን የትግራይ ክርስቲያኖች መድፍና ጠመንጃ ነበራቸው። 2 አረቦች ወደ ሙስሊሞች ይተኩሱላቸው ነበር። አረቦቹ የከፈሩ እስላምን የተዉ የነበሩ ሲሆን ስማቸው ሐሰን አልበስሪና አብድ አስፈር ቱርኪ ይባላሉ። ኢማሙ ምሽጋቸውን ሰብሮ ለመግባት ወሰኑ። ይህን ለማድረግ ግን እንደነርሱ መድፎች አልነበራቸውም። መድፎች እንዲገዛለት ወረጃር አቡን የተሰኘን ግለሰብ ወደ ዘይላ ወደብ ላኩ። በ1533 ኢማም አህመድ የአጋሜን ሹም ለማጥቃት በትግራይ ዘመቱ። በዚህ ጊዜ አህመድ ነጃሺ መቃብር ዘንድ ደረሱ። አረብ ፈቂህ ፍቱህ الحبشة በተሰኘው መጽሐፉ እንዲህ ጽፏል። ከአህመድ ነጃሺ ቀብር ዘንድ ደረሱ። የአላህ ረሕመትና ሰላም ይውረድበትና እርሱ በነቢዩ ጊዜ የኖረ ነው። ዛሬ ታዋቂውን አስሐማህ አህመድ ነጃሺን እንዘይር፣ ነገ ደግሞ ወደ ትግሉ እንሄዳለን ሲሉ ሙስሊሞች ኢማሙን ጠየቁ። ኢማሙ ዛሬ በጣም አስፈላጊ በሆነ ዘመቻ ውስጥ ነን፣ ነገ እንዘይር ሲሉ መለሱላቸው። ኢማም አህመድ ከነፍሰ ጡር ባለቤታቸው ጋር በመሆን በውቅሮ የነጃሺን ቀብር ዘየሩ። የሙስሊሙ ጦርም የነጃሺን ቀብር ዘየረ። በዚያው ሳሉ የኢማሙ ሚስት ወንድ ልጅ ወለደች። የተወለደውን ልጅ በኢትዮጵያዊው ሙስሊም መሪ ስም በአህመድ ነጃሺ ሰየሙት። የኢማም አህመድን ድልና ዝና የሰማው የኦቶማኑ ኸሊፋ ታላቁ ሱልጣን ሱለይማን እጅግ ተደሰተ። ኢማሙን የሐበሻ ሱልጣንና ሐኪም ሲል ሰየመው። ሱልጣን አልሐኪም ፊ ቢላዲል ሐበሻ ሲል ጠራው። አጼ ልብነ ድንግል የኢማም አህመድን አማች ኢማም ማህፉዝን ጨምሮ በሺህ የሚቆጠሩ ሙስሊሞችን ገድሏል። አሁን ግን ትዕቢቱና ጥጋቡ ኮስምኖ ነፍሱን ለማትረፍ መሸሽ ብቻ ዕጣው ሆነ። የክርስቲያኑ ጦር ዳግም በጽናት እንዲዋጋ በየአብያተ ክርስቲያናቱ ቢሰበክም አልተሳካም። በ1535 አጼ ልብነ ድንግል ኢማሙን ለመውጋት ለፖርቹጋል የእርዳታ ጥሪ አቀረበ። ስለዚህም እነዚህን በሁለታችንም የግዛት ጠረፍ ያሉትን እስላሞችና አይሁዶች ለመውጋት ማናቸውንም እርዳታ ሰጣለሁ፣ ይልቁንም ሁለታችንም ክርስቲያን በመሆናችን ይህችን ሃይማኖታችንን ለመከላከል የሁለታችን ዝምድና አስፈላጊ ነው። ወደፊት ከግብጽ ንጉስም ከሌላውም አምባሳደርም መልእክተኛም እንዳልቀበል እምላለሁ። ደግሞ ይበልጥ የማዝነው ከነዚህ ከአውሮፓ የክርስቲያን ነገስታት ጋር መራራቃችን ነው። በግዛቴ ወሰን አንድ የክርስቲያን ንጉስ ቢኖር ኖሮ በደስታ ከርሱ ጋር በተጎዳኘው በእግዚአብሔር እርዳታ እነዚህን እስላሞችን ለመውጋት ወደ ኋላ እንዳትል። እኔም በበኩሌ ሰውም ወርቅም ስንቅም በብዙ ለመስጠትና ለመርዳት ተስፋውን አረጋግጣለሁ። ይህም ሁሉ ሰውና ወርቅ በኔ ዘንድ እንደ ባህር አሸዋ እንደ ሰማይ ከዋክብት የበረከተ ነው። ለጊዜው በጣም የሚያስፈልገኝ ሐር ከብዙ ረጅም የጥንት ጠመንጃ ታላላቅ መድፍ የሚሰሩ ሰራተኞች ናቸው። ወንድም ወንድሙን ሊረዳው እንደሚችል አንተም በማናቸውም ነገር እርዳኝ።
የእግዚአብሔር ሰላም ሁል ጊዜ ካንተ ጋር ይሁን። በቅዱስና በፍቅር ክንድ ስሜ እሳለምሃለሁ። አጼ ልብነ ድንግል ሙስሊሞችን ለመውጋት ይህን ደብዳቤ ቢጽፍም እርዳታው በሕይወት ሳለ ሊደርስ አልቻለም። ኢማም አሕመድን በማምለጥ ከቦታ ቦታ ሲሸሽ ቆየ። በመጨረሻም ሸሽቶ በተደበቀበት በትግራይ በደብረ ዳሞ ገዳም በሴፕቴምበር 2 1540 ሞተ። በዚያውም ተቀበረ። ልብነ ድንግል እንደሞተ ልጁ አጼ ገላውዲዮስ ተተካ። እርሱም ተጨማሪ ሰራዊት ይመለምል ጀመር። ይህ በእንዲህ እንዳለ በ1535 ለተላከው የእርዳታ ጥሪ የክርስቲያኑን ጦር ለማገዝ ፌብሩዋሪ 10 ቀን 1541 የፖርቹጋል ጦር ከምጽዋ ወደብ ደረሰ። ጦሩ 400 ነፍጥ የታጠቁና ሌሎች እግረኞችን ያቀፈ ነበር። ጦሩ የተመራው በታዋቂው ፖርቹጋላዊ አሳሽ ቫስኮ ደጋማ ልጅ በክርስቶፈር ደጋማ ነበር። በሰሜን ኢትዮጵያ የባህረ ነጋሽ መሪ የነበረው ይስሐቅ በአጼ ልብነ ድንግል ሚስት በሰብለ ወንጌል ስም ሊያግዙ የመጡትን ፖርቹጋሎች እርዳታ ጠየቀ። ፖርቹጋሎቹ በ1542 ከትግራይ ከተመለመለ ጦር ጋር በመሆን በአምባላጌና አሸንጌ ሐይቅ መካከል በሚገኘው አናጻ በሚባል ስፍራ ከኢማሙ ጋር ጦርነት ገጠሙ። ይህ ለመጀመሪያው መሆኑ ነበር። በፖርቹጋሎቹ የዘመናዊ መሳሪያ ኃይል የበላይነት ኢማሙ ተሸነፉ። ቆስለውም ዞበል ወደ ተሰኘው ተራራ ጦሩን ይዘው አመለጡ። ለክርስቶፈር ደጋማ ደብዳቤ ጻፉ። በደብዳቤው ፖርቹጋላውያኑ አገራችንን ጥለው እንዲወጡ አሳሰቡ። ይህ የማይሆን ከሆነ አደጋ እንደሚያደርሱባቸው በማስፈራራት ዛቱባቸው። ክርስቶፈር ደጋማ በማፌዝ መለሰ። የፖርቹጋሎቹን ዘመናዊ ጠመንጃ መቋቋም ያልቻሉት ኢማሙ መሳሪያ ማፈላለግ እንዳለባቸው ወሰኑ። ስጦታዎችን በማስያዝ የመን ዘቢት ከሚገኘው የቱርኩ ፓሻ እርዳታ ጠየቁ። ከስጦታዎቹ መሃል የተማረኩ የክርስቲያን ጦር አባላት ይገኛሉ። ከነዚህ መካከል የአጼ ገላውዲዮስ ወንድም ሚናስ ልብነ ድንግል ይገኝበታል። ኢማሙ ሚናስ ልብነ ድንግልን በ1538 ነበር የማረከው። ሚናስ ተማርኮ በነበረበት ጊዜ የኢማሙ ባለቤት ባቲ ድል ወንበሯ ኢስላምን ቢቀበል ከራሷ ሴት ልጅ ጋር ልታጋባውና በጋብቻ በመተሳሰር ሰላም ለማስፈን አቅዳ ነበር። ሆኖም ሚናስ ኢስላምን ሊቀበል ባለመፈለጉ ጋብቻው ተሰረዘ። የመን የነበረው የኦቶማን ኢምፓየር ተጠሪ የኢማሙ ደብዳቤ ደረሰው። ክርስቲያኖችን ለመርዳት ፖርቹጋላውያን ወደ ኢትዮጵያ መምጣታቸውንም ሰማ። ከፖርቹጋል ጋር ትንቅንቅ ውስጥ ስለነበሩ የኢማሙን ጥያቄ ለመመለስ ወሰኑ። በዚያን ጊዜ ቱርክ ኦቶማን የሙስሊም ኺላፋ መሪ ኃያል ስትሆን ፖርቹጋል ደግሞ የክርስቲያኖች ኃያል ነበረች። ኢማም አሕመድን ለመርዳት የኦቶማን ጦር ወደ ኢትዮጵያ ተንቀሳቀሰ። ቁጥራቸው ከ200 እስከ 400 ገደማ ነበሩ። አንዳንዶች ቁጥራቸውን አልቀው 900፣ ሌሎቹ 2000 ያደርሱታል። ኢማሙ ጦሩን በአፋር ካደራጁ በኋላ ወደ ትግራይ ዘመቱ። በኦገስት 1542 ከአሸንጌ ሐይቅ በስተደቡብ ወፍላ በተሰኘው ስፍራ የፖርቹጋሎቹን ኃይል ገጠሙ። ኢማሙ ፖርቹጋሎቹንና ሌሎች ክርስቲያኖችን የመለየት ስትራቴጂ ነበር የተከተሉት። መሃል በመግባት የጦር መሪውን ክርስቶፈር ደጋማን ከጥቂት ሰራዊት ጋር ለያዩአቸው፣ ለሁለትም ከፈሏቸው። የጦሩን መሪ ክርስቶፈር ደጋማንና ሌሎች ፖርቹጋላውያንን ማረኩ። ኢማሙ ለላከው ደብዳቤ በማፌዝ ምላሽ ሰጥቶ ነበር። አሁን ደግሞ ክርስቶፈር ደጋማ በኢማሙ እጅ ወደቀ። ኢስላምን እንዲቀበል ጥሪ ያደረጉለት። አሁንም በንቀት ኢማሙ ላይ ምራቁን ተፋ። ለኢስላም ያለውን ንቀት አሳየ። በኢትዮጵያ ኢስላምን ለማጥቃት ከአውሮፓ የመጣው ክርስቶፈር ደጋማ ለኢስላም ያለውን ንቀት ሲያዩ ኢማሙ ተናደዱ። አንገቱን በሰይፍ ቀልተው ገደሉት። የተቀሩት የፖርቹጋል ጦር አባላት ተበታተኑ፣ ሸሹ። ከዚህ በኋላ ኢማም አሕመድ ጦርነቱን እንዳበቃ ገመቱ።
ሊረዷቸው የመጡትን አብዛኛዎቹን የቱርክ ጦር ሰራዊት አባላት አሰናበቱ። በዚህ ውሳኔው ኢማም አህመድ ትልቅ ስህተት ነበር የፈጸሙት። በኦክቶበር 1542 ፖርቹጋላውያኑ ከአጼ ገላውዲዮስ ጋር ተገናኙ። ገላውዲዮስ ከመለመላቸው ወታደሮቹ ጋር የኃይል ሚዛኑ ወደ እርሱ ያደላ ነበር። ኢማም አህመድ ሊረዷቸው የመጡትን የቱርክና የአረብ ወታደሮች ወደ አገራቸው መልሷል። ወታደሮቹ ለ15 ዓመታት በዘለቀው ጦርነት ተዳክመዋል። በ1543 ሁለቱ ሰራዊቶች ተጋጠሙ። ከባድ ጦርነት ተካሄደ። ኢማሙ አህመድ በጀግንነት ሲዋጉ የፖርቹጋሎቹ ወታደሮች ለይተው አወቋቸው። ከጣና ሐይቅ በስተምስራቅ ዘንተራ ወይና ደጋ በተባለ ስፍራ አነጣጥረው በእሩምታ ተኮሱባቸው። ጴጥሮስ የሊዮኑ ፒር ዴ ሊዮን የተሰኘ ፖርቹጋላዊ አነጣጥሮ ተኮሰባቸው። ከጥይቶቹ አንዷ በደረታቸው ገባች። ከፈረሳቸው ላይም ወደቁ። ኢማም አህመድን ለመጨረሽና አንገቱን ለመቁረጥ 5 የክርስቲያን ወታደሮች ተጠጉ። አብሯቸው የነበሩ ቱርካዊ ኢማሙን ላለማስነካት ብቻውን በብርቱ ተጋደለ። እሱም በፖርቹጋል ሰራዊት በሰይፍ ተገደለ። ታላቁ ወጣት ሙጃሂድ ኢማም አህመድ በ37 ዓመታቸው በፌብሩዋሪ 21 1543 ተሰዉ። ولا تقولوا لمن يقاتل في سبيل الله أموات ولا تقولوا لمن يقاتل في سبيل الله أموات بل أحياء ولكن لا تشعرون. የአጼ ገላውዲዮስ አንድ ወታደር የኢማሙን አንገት ቆረጠ። ተኩሶ የገደለው ፖርቹጋላዊ ደግሞ የኢማሙን ጆሮ ቆረጠ። ልጁ ሙሐመድም ተማረከ። መሪያቸው ኢማም አህመድ በዘንተራ ዳገት ደንቀዝ የተገደለባቸው ሙስሊሞች ተሸበሩ፣ መሸሽም ጀመሩ። የክርስቲያኑ ጦርና ፖርቹጋላውያን ከደስታ ብዛት ተሳሳሙ። በክርስቲያኑ መንደር ፌሽታ ሆነ። የኢማሙ መገደል ለአጼ ገላውዲዮስ ትልቅ ድል ሆኖ ተቆጠረ። የኢማም አህመድ አስክሬን እዚያው የተሰዋበት ዘንተራ ተቀበረ። ከጎንደር ወደ ባህር ዳር በሚወስደው መንገድ በስተቀኝ 20 ኪሎ ሜትር ወደ ውስጥ ገባ ብሎ ከማክሰኞ ገበያ በቅርብ በሚገኘው የኢማም መካነ መቃብር በአሁኑ ጊዜ የኢትዮጵያ ቱሪዝም ኮሚሽን እውቅና ሰጥቶ በቂ ጥበቃ ባያደርግለትም ሙስሊሞች ይዘይሩታል። አካባቢው ጥብቅ ክርስቲያናዊ አጥባቂነት የሚታይበት ቢሆንም ሙስሊሞቹ በግል ተነሳሽነት መካነ መቃብሩን አጥረው ከብቶች እንዳይደርሱበት ለመከላከል ይሞክራሉ። ወደ ታሪኩ እንመለስና ኢማም አህመድ በፖርቹጋሎቹ ሲሰዉ በአቅራቢያው የነበረችው ባለቤታቸው ባቲ ድል ወንበሯ የባሏን መሞት ስትሰማ በእርሷ ስር የነበረውን 300 ፈረሰኛ ሰራዊት መርታ በአትበራ ወንዝ አድርጋ ወደ ሐረር አፈገፈገች። ባቲ ድል ወንበሯ ሐረር ደረሰች። የኢማሙን ደም የምትበቀልበትን መንገድ አውጠነጠነች። ባቲ ዝነኛ ሴት ሙጃሂድ ነበረች። በርካታ ጂሃዶችን ከባላው ጋር ተሳትፋለች። በርካቶች ይከጅሏታል፣ ሊያገቧትም ይፈልጉ ነበር። በሐረር ራሷን ለጋብቻ አዘጋጀች። ነገር ግን የጥሎሽ ወይንም መህር ጥያቄዋ ከባድና የማይቀመስ ሆነ። የጠየቀችው መህር የኢማም አህመድን ገዳይ የክርስቲያኖችን መሪ የአጼ ገላውዲዮስን አንገት ቆርጦ ማምጣት ነበር። የሚያገባኝ ይህን መህር ጥሎሽ ማሟላት አለበት አለች። የኢማም አህመድ የእህት ልጅ ኑር ኢብኑ ሙጃሂድ ይህን መህር እንደሚያሟላ ቃል ገባ። ነገር ግን ባቲ የኑርን የጂሃድ ቆራጥነት ሳታይ ልታገባው ፈቃደኛ አልነበረችም። የምር የአጼ ገላውዲዮስን አንገት ቆርጦ መህሯን መክፈል መቻሉን ማረጋገጥ ፈለገች። ሁኔታውን ካጤነች በኋላ ፈቃደኛ ሆና አገባት። ክርስትናን ለማስፋፋት አጼ ገላውዲዮስም ወደ ጋሞ፣
ጉመር፣ ሀዲያና ወገም ህዝቦች ዘመተ። ከፍተኛ ህዝባዊ እንቅስቃሴ ሲያደርጉ ከነበሩት ኦሮሞዎች ጋር ጦርነት አድርጓል። በሌላ በኩል ኑር ኢብኑ ሙጃሂድ ኃይሉን በማጠናከር በ1550 ለዘመቻ ተንቀሳቀሰ። ነገር ግን በሌላ አቅጣጫ የመጣ የአጼ ገላውዲዮስ ጦር ሐረርን አጥቅቶ መለስተኛ ጉዳት አደረሰ። ከዚህ ጊዜ ጀምሮ ሙስሊሞችን ለኢትዮጵያ ስጋት አድርጎ መሳል ተጀመረ። ኢስላምንና ሙስሊሞችን ለአገሪቱ አደጋ እንደሆኑ አድርጎ የማቅረብ ተግባር ቀጠለ። የኢማም አህመድን ማንነት እያነሱ ሙስሊሞች ለኢትዮጵያ አደጋ ናቸው የሚለው አስተሳሰብ በየአቅጣጫው ሲሰራጭ ቤተ ክህነትም በዚሁ ተግባር ተሰማራች። በ1550 በደብረ ሊባኖሱ አቦት እጨጌ ዕንባቆም አማካኝነት መጽሐፈ ቄዳር ተዘጋጀ። ይህ መጽሐፍ የሙስሊሙን ጥላቻ በህዝቡ ልብ ውስጥ ለማስረጽ ያለመ ነበር። በሌላ በኩል አሚር ኑር የሙስሊሞች ማዕከልና የሱልጣኑ መቀመጫ ቤተ መንግስት የነበረችውን የሐረር ከተማን ከክርስቲያኑ ጦር ጥቃት ለመከላከል የጀጎል ግንብን ማስገንባት ጀመረ። ባቲድል ወንበሯ የአጼውን አንገት አስቆርጣ የሙስሊሙን ሞራል ለማነሳሳት ጓጓች። የኑርን ሁኔታ አጤነች። እንቅስቃሴውን ስታይ እምነት ጣለችበት። የጋብቻውን መህር መክፈል እንደሚችል አመነች። አመራሩን ሙሉ ለሙሉ ለእርሷ አሳልፋም ሰጠችው። ባቲድል ወንበሯ ያገባው ኑር ኢብኑ ሙጃሂድ በ1552 ወይንም 959 እንደ ሂጅሪ አቆጣጠር በሐረር በሁሉም ዕውቅናና ተቀባይነት አግኝቶ አሚር ሆነ። መሪነቱን ተቆጣጠረ። መውላና አሚረል ሙእሚኒን ኑር ኢብኑ ሙጃሂድ የሚል የማዕረግ ስም ተሰጠው። እንዲሁም ሳሒቡ ፈትሑ ታኒ የሁለተኛው ድል ባለቤት በሚል ቅጽል ስም ይታወቃል። ኑር ኢብኑ ሙጃሂድ ዳግም ኃይሉን አጠናክሮ በ1559 ወደ ፋጣ ጋር ዘመተ። ጎጃም የነበረው አጼ ገላውዲዮስ አመልማል በተባለው ያጎቱ ልጅ የተመራ ጦር ላከ። ሐረርንም ለማስወረር ሞከረ። ይህን ሲያደርግ የኑር ጦር ወደ ሐረር እንደሚመለስ ጠብቆ ነበር። ኑር ግን ጦርነቱን ከሐረር ውስጥ ላለመቀጠል ሳይመለስ ቀረ። ይህን ያወቀው አጼ ገላውዲዮስ ኑር ኢብኑ ሙጃሂድን ለማጥቃት ጦር ይዞ ተንቀሳቀሰ። ኑር ወደ ሐረር ለመመለስ ያልፈለገበት ምክንያት አንድም ጦርነቱ ከሐረር ውጭ እንዲሆን ላለማስገደድ፣ ወደ ሐረር ቢዘልቅም በከተማዋ ጀጎል ግንብ በመገንባቱና በሱልጣን በረከት የተመራ ጦር በዚያ ስለነበር ነው። አጼ ገላውዲዮስ ከኑር ኢብኑ ሙጃሂድ ጋር ሊዋጋ ሲነሳ በመልኳ ማማር የተነሳ ከቄስ ባሏ የነጠቃት ዕቁባቱ ወይንም ተጨማሪ ሚስቱ ወደ ጦርነቱ እንዳይሄድ ትለምነው ነበር። ሆኖም ትቷት ሄደ። ኑር ኢብኑ ሙጃሂድና ገላውዲዮስ ፊት ለፊት ተገናኙ። ውጊያው ተጀመረ። ኑርም ተሳክቶለት አጼ ገላውዲዮስን ገደለ። በሶስተኛው ቀን አንጾኪያ ይፋት ውስጥ ጽኑ ጦርነት ላይ ሳለ በጥይት ቆሰለ። በማርች 23 1559 በስቅለት በዓል ዕለት 20 የኑር ኢብኑ ሙጃሂድ ፈረሰኛ ሰራዊቶች ከበቡት። በጦር ወግተውት አንድ ሙስሊም አንገቱን ቆርጦ ገደለው። አንገቱንም ለአሚሩ ለኑር ኢብኑ ሙጃሂድ ሰጠ። ኑር የመህሩን ዋጋ የአጼውን አንገት አገኘ። የገላውዲዮስን አንገት በአህያ ጭኖ ወደ ሐረር በድል አድራጊነት ተመለሰ። የአጼ ገላውዲዮስ አንገት በሐረር ጀጎል ግንብ ላይ ተሰቀለ። በኢማም አህመድ መስዋዕት በሙስሊሙ ላይ የደረሰው የስነ ልቦና ጠባሳ ተሻረ። የገላውዲዮስ ቀሪው አካል ከደሴ በስተምዕራብ በሚገኘው ተድባበ ማርያም ቤተክርስቲያን ተቀበረ። ተቆርጦ ወደ ሐረር የተወሰደው አንገቱም ከ3 ዓመታት በኋላ በነጋዴዎች አማካኝነት ተመልሶ በአንጾኪያ ተቀብሯል። እንግዲህ የኢማሙ አህመድ የህይወት ጉዞ እንደሚያሳየን ከሆነ በሀገራችን ኢትዮጵያ በተለያየ ወቅት ተነስተው የበላይነትን በማሳረፍ ፍላጎታቸውን ለማሳካት ጎራ ለይተው ከተዋጉ የአካባቢ ገዢዎች የተለየ አልነበረም። ኢማሙ ከልጅነት ጀምረው በክርስቲያኑ መንግስት ያለፉበትን ሃይማኖታዊ ጭቆና ለመገርሰስ
መብት አስከባሪ እንጂ የቤተ ክህነት ታሪክ እንደሚተርከው ከሌላ ሀገር የመጡ ወራሪ አልነበሩም። የኢማሙ አህመድን የመብት ማስከበር ትግል ወረራ አድርገው የሚያቀርቡ ወገኖች ኢማሙን ከውጭ የመጡ ወራሪ ብለው መሰየማቸው የኢማሙ ትውልድ ቦታ የሆነችው የሐረር ክልል በኢትዮጵያ የተያዘች ቅኝ ግዛት ናት ብሎ እንደመመስከር መሆኑን ሊረዱት ይገባል። የትናንትናው ኢትዮጵያዊ ታሪካችን በአግባቡ መገለጹ የማንንም ጥቅም አይነካም። በመካከለኛው ምስራቅ አረቦች ወደ ኢትዮጵያ በመግባት የሶስት ክፍለ ዘመን ብቻ ልዩነት ያላቸው ከክርስትናና እስልምና ሃይማኖቶች በፊት እኛ ዜጎቿ በዚህች ምድር ኖረንባታል። የኢትዮጵያዊነታችን እሴት ሁላችንም እኩል ያደርገናል። ማናችንም ከሌላችን የቀደመ ወይም የዘገየ መብት የለንም። ያለፈው ታሪክ መማሪያ እንጂ መናቆሪያ መሆን አይገባውም።